رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله تعالى وبركاته يا سنة تبي ተከታታዮች ባለፈው ደርሶቻችን ላይ ያየነው አህመድ ኢብኑ ነቂብ የሚባሉት ሰውዬ ዑምዳ የምትባለውን ኪታብ ዑምዳ የሚባለው ትርጓሜው ያው በመግቢያው ላይ ስለሆነ ወደፊት ይመጣል እሷን ኪታብ ሲያዘጋጁ በምን ላይ እንዳዘጋጁት የሚናገሩበት ሐሳብ ላይ ነበር የደረስነው እሱንም በምን ላይ አዘጋጀሁት ይላሉ አላ መዝሀቢል ኢማም ነው ያዘጋጀሁት ያ ኢማም ማናቸው አሻፊዒ በኢማሙ ሻፊዒ መዝሀብ ላይ በስታቸው መንገር ላይ የምታጠነጥን የሆነች ኪታብ ነች ያዘጋጀዋት ያስቀመጥኳት ኪታብ ይላሉ አልኢማሙ አልአዕዘሙ ሙጅተሂዱ ናሲሩ ሱና ታላቅ የሆኑ መሪ በሆኑ ሰውዬ መንገር ላይ ነች አልሙጅተሂድ አይል ሙጥለቅ ኢጅቲሃድ ሙጥለቅ የደረሱ ናቸው ሙጅተሂድ ማለት ያው ዝም ብሎ የሚያስተነትን እንደፈለገ የሚሄድ ማለት ሳይሆን ከሐዲስና ተቁርአን ለሐዲሱና ለቁርአኑ የሚገጥሙ የሆኑ አስተምሮቶችን መስአላዎችን ማለት ነው ማፍለቅ የሚችሉ ከሆኑ ሰዎች ጥግ ከደረሱ ሰዎች አንኛው ኢማሙ ሻፊዒ ናቸው ስለዚህ በስታቸው መንገድ ላይ የሆነችን ኪታብ አዘጋጀሁኝም ይያሉ ነው ናሲሩ ሱነት ወዲን የነብያችንን አለይሂ ሰላቱ ወሰለም መንገድ የዲን እስላምን ጉዳይ አጠናካሪ የሆኑ ሰው ናቸው እሳቸው አቡ አብዱላህ በመባል ኩንያቸው ቅጽል ስማቸው ይታወቃል ማለት ነው ሙሐመድ ኢብኑ ኢድሪስ ትክክለኛ ስማቸው ነው አቡል አባስ ያው ሁለተኛ ኩንያቸው ነው የሚጠሩባቸው ቅጽል ስም አድርገው የሚጠሩባቸው አቡል አባስ ኢብኑ ዑስማን ኢብኑ ሻፊዕ ኢብኑ ሰዒብ ኢብኑ ዑበይድ ኢብኑ አብድ የዚድ ኢብኑ ሐሺም ኢብኑ ሙጠሊብ ኢብኑ አብድ መናፍ በዚህ ዘር ይታወቃሉ ኢማሙ ሻፊዒ ነብያችን አለይሂ ሰላቱ ወሰለም ጋር አብዱ መናፍ በሚባለው ሰው ይገናኛሉ አስረኛ ጀዳቸው ላይ አስረኛ ቅድመ አያታቸው ላይ ከነብያችን ጋር ይገናኛሉ ለአንሁ ሰለላሁ ዐለይሂ ወሰለም ሰይዱና ኢብኑ አብዱላህ ኢብኑ አብድ ሙጠሊብ ኢብኑ ሐሺም ኢብኑ አብድ መናፍ ለኢማሙ ሻፊዒ አስረኛ ጀዳቸው ከነብያችን ቅድመ አያት ጋር አንድ ናቸው ማለት ነው ሻፊዕ የተባሉት ከአያቶቻቸው ከቅድመ አያቶቻቸው ውስጥ አንኛው ሰውዬ ናቸው በሳቸው ተጠግተው ወደሳቸው ተጠግተው ነው የሚጠሩት ሌሎችም ቅድመ አያቶች ነበሯቸው ወደሱ ለምን ተጠሩ ተብሎ ይባል ይሄ ሻፊዕ የሚባለው ሷሃባ የሷሃባ ልጅ ስለነበረ ነው ነብያችንን አለይሂ ሰላቱ ወሰለም ገና በልጅነት እድሜው ያለ አግይቷል ይባላል ሻፊዕ የሚባለው ቅድመ አያታቸው የኢማሙ ሻፊዕ በሁለተኛ ደረጃ ወሊተፋኡሊ ቢሸፋዓቲ አማላጅ አላህ Subhanahu Wa Ta'ala ሊያደርገኝ የሚማለድልኝም አላህ Subhanahu Wa Ta'ala ሊያደርገኝ ብለው ተፋኡልን ለመፈለግ ነው ፋላል ሐሰን ነብያችንም አለይሂ ሰላቱ ወሰለም ይወዱት የነበረ ነገር ነው ፈቀውሉሁ አላ መዝሀብ ማለታቸው ያ መገለጫው እኔ ያዘጋጀሁት ነገር መገለጫው ኢማሙ ሻፊዒ የሄዱበት ነው እያሉ ነው አይ አላማ ذهب اليه الامام من الاحكام والمسائل مجازا መዝሀብ ማለት መንገር ነው ያንን መንገር ሰዎች ጧትም ማታም ይሄዱበታል ይመለሱበታል እንደዛ ለሆነ ነገር ነበር መዝሀብ የሚባለው እነዚህም አህካሞቹ ህግጋቶቹ የሶላትም ህግ ይሁን የዘካም ህግ ይሁን ዛሬም ነገም ዘንድሮም ከርሞ ምን ሰራባቸዋልና ሰውየው በሚመላለስባቸው መንገድ ተመሰሉ ማለት ነው ስለዚህ በመንገድ የመሰሉት ህግጋቶቹን ትምርቶቹን መንግዚያም የሚንቀሳቀሱባቸው አማኞች የሚሰሩባቸው ስለሆኑ ነው አላ መዝሀቢል ኢማም ሻፊዒ በለው ያሉት ማለት ስለዚህ አንደኛ ከመዝሀብ አንፃር ወደ ኢማሙ ሻፊዒ የሚነሰብ ነው ሁለተኛ ከፈኑ አንፃር ወደ ተፍሲር አይደለም ወይም ሐዲስ አይደለም ወይም ሌሎች ለዕልም ሸሪዓ አጋዥ በሆኑ ትምህርቶች ላይ የሚያጠነጥን አይደለም ወደ ሶርፉ ወደ ነህው ወደ በላጋ ወደ መንጢቁ ብንሄድ ይሄን ሸሪዓተል ዒልሚያውን ለመማር ለመረዳት የሚያግዝ ነው እንጂ ራሱ ሸሪዓዊ የሆነ አይደለም የፊደሎችን ሁኔታ በምን አይነት መልኩ መደራጀት አለባቸው በምን አይነት መልኩ መነበብ አለባቸው ማለትን የሚጠቁም ስለሆነ ነህውና ሶርፍ የሚባለው ማለት ነው ስለዚህ በዛ መስመር አይደለም ማለትን ይገልጻል እሳቸው ያዘጋጁት ኪታብ ማለት ነው ኢማሙ ሻፊዒ ረዲየላሁ ዐንሁ የተወለዱት ገዛ የምትባለው አካባቢ ነው ገዛ ሸለቆማ የሆነች የቦታ አቀማመጥ ያላት ነች ፊሊስጢን አካባቢ የምትገኝ ነች በዛ አካባቢ ማለት ነው እዛች ቦታ ላይ ኢማሙ ሻፊዒ እንደተወለዱባት ሁሉ
የነብያችን አለይሂ ሰላቱ ወሰላም አንኛው ቅድመ አያታቸው እዛ አካባቢ ሞተዋል ይባላል። ሐሺም እብኑ አብዲ መናፍ እዛ ላይ ነው የሞቱት። በማን በገዛ አካባቢ። ኢማሙ ሻፊዒ ረዲየላሁ አንሁ የተወለዱት ገዛ አካባቢ 150 ዓመተ ሂጅራ ላይ ነው። 204 ዓመተ ሂጅራ ላይ አልፈዋል። 204 ዓመተ ሂጅራ ላይ ታለፉ። 150 ላይ ተወልደው ወደ 54 አካባቢ ነች እድሜያቸው። ሙአለፋታቸው ግን በመዝሃባቸው ተጠርቶ በሳቸው ስያሜ ተሰይሞ ዓለማትን ካዳረሰ ከ1200 ዓመት በላይ ሆኖታል ማለት ነው። የነብያችን አለይሂ ሰላቱ ወሰላም ሐዲስ ዓለምን አላዳረሰም በሚባልበት በአሁኑ ሰዓት ግን እነዚህ የፊቅሆች ከኢማሙ አልአዕዘም መዝሃብ ጀምሮ ፊቅሆቹ ዓለምን አዳርሰዋል ነው ዑለማዎች እንደ ጥናታቸው ያስቀመጡት። ሐዲሶችም ከመድረሳቸው በስተፊት አሁን ሐዲስ ገቡባቸው ሀገሮች ላይ ሐዲሱም ከመድረሱ በስተፊት ፊቅሁ ደርሶ በጣም ታውቆ የዓለምን ህዝብ ወደ ዲን እስላም እየጋበዘ ግፊት እያደረገ መተዳደሪያ ደንብ ሆኖ የቆየ ነው። አሁንም በዛው ላይ ቀጥሏል ማለት ነው። እንደ መዝሃብ እንግዲህ መዝሃቦች በጣም ብዙዎች ነበሩ። ወደ 18 አካባቢ ነበሩ። ከፊሉ ያው ተከታዮቹ እየጠፉ እያለቁም ወደ 4 መዝሃቦች ቀርተዋል። 4 መዝሃቦች አሁን በዓለም ላይ የሚታወቁ 4 መዝሃቦች አሉ ማለት ነው። እንደ ሀገራችን እንደ ኢትዮጵያ በጣም የሚታወቁት ያው ሻፊዕያና ሐነፍያ ሁለቱ መዝሃቦች ብቻ ናቸው ማለት ይቻላል። ወደ ቢሻንጉል ጉሙዝ አካባቢ እንግዲህ ማሊክያም የተወሰነ ወደ ሱዳን ስለሚያዋስን በዛ አካባቢ የተወሰነ ማሊክያ አለ ይባላል እንጂ ማሊክያ ያን ያክል ኢትዮጵያ አይታወቅም። ግን ሻፊዕያና ሐነፍያ ሁላችንም እንደምናውቀው ነው። ቅማር ገደም ሆኖ እያገለገለን ይገኛል። አሁንም ኢንሻአላህ በማገልገልነቱ ይቀጥላል ማለት ነው። እንግዲህ ወደ ዘካም ቤት ብንገባ ወደ ሶላትም ቤት ብንገባ ሐዲሶች ብዙ ቦታ ላይ ሙጅመል የሆነ ጥቅል የሆነ ሐሳብ ነው ያለው። ቁርአኑም ሙጅመል የሆነ ሐሳብ ነው ያለው። በደንብ አድርጎ በማብራራት በኩል የዛ ጭማቂ ሆኖ በሰፊው በማስጠቀም በኩል ግን እንደ ፊቅሁ በጣም የሚበረታታ ነገር የለም። አንድ ኢማሙ ሻፊዒን በጣም የሚጠላ ሰው ነበር ይባላል። እሳቸውን እንግዲህ ኢማሙ አህመድ ደረሳቸውም ናቸው፣ በጣም ይወዷቸዋል። ኢማሙ አህመድ በምን ይገልጻቸዋል? ኢማሙ ሻፊዒን ለዓለማት እንደ ፀሐይ ናቸው፣ ለዓለማት በሰዎች በታመሙ ሰዓት መድኃኒትን የሚያስፈልጋቸው እንደ መድኃኒት ናቸው ብለው የሚገልጿቸውን ሰውዬ አንድ ሰው ነበር አሽሃብ የሚባል እሳቸውን ይራገም ነበር። እንዲያው የእሳቸውን መሞት አሳየኝ እያለ ይል ነበር የሚባል ታሪክ አለ። ከፊሎቹ ዑለማዎች እንኳ ያው ይህንን አይልም እሱ ላይ የሚጣልበት ሐሳብ አይደለም ብለው ቢሉም እሳቸው ይህንን ወሬ ሲሰሙ ምን አሉ? ተመና ኡናሱን አን አሙት፣ እኔ እንዲሞት ሰዎች ተመኙ። እኔ ብሞት ያቺ መሞቴ መንገዴ ናት፣ የመገባባት መንገድ ናት። ግን ለስቱ ፊሃ ቢአውሐዲ፣ በዛይ መንገድ እኔ ብቸኛው አይደለሁም። ይሄም የሚረግመኝን ሰው የሚከተላት የሚቀጥልባት የሚመጣባት የሆነች መንገድ ነች። ፈቁል ሊለዚ የንበጊ ኺላፈ ለዚ ተሀያአ ሊኡኽራ ሚስለሃ፣ ያው ለእኔ ምነው ሞትን በሰጠው የሚለይ ሰው እሱ ወደ ኋላ የሚቀር እንዳይመስለው፣ ለእሱ የምትቀርለት እንዲያትመስለው እሱም ይመጣል አሉ። እሳቸው ግን በ10 ቀን ተከትሎኝ ይመጣል፣ በ20 ቀን ተከትሎኝ ይመጣል የሚል እንትን አላለው ነበር። ኢማሙ ሻፊዒ በሞቱ በ18 ቀናቸው ግን ይህ ሰው ተከትሎ ሄደ ይባላል። ይህ ለኢማሙ ሻፊዒ ትልቅ የሆነ የከራማ መገለጫ ነው ይባላል። እሳቸው እንግዲህ የሞቱት 204 ነው። የሞቱበት ምክንያቶች የተለያዩ ምክንያቶች ያነሳሉ ዑለማዎች። ከፊሎቹ የሆነ መደብደብ ነገር ደርሶባቸው ነበረ። በዛው ምክንያት ለተወሰነ ቀናቶች ታመሙና በዛው ሞቱ ይላሉ። ከፊሎቹ ኖርማል የሆነ በሽታ ታመው በዛ ምክንያት ነው የሞቱት የሚል አስተያየት አላቸው። አላያል 204 ዓመተ ሂጅራ ላይ ሞተው ከመሞታቸው በስተፊት ግን መዝሃባቸው በስማቸው ተጠርቶ የሻፊዒ መዝሃብ በመባል ተጠርቶ ዓለምን አዳርሷል። እስካሁን ድረስ ቀጥሏል። ይሄ የእሳቸው መዝሃብ ተሷሃባ የመጣ ነው። ሷሃባው ከነብያችን አለይሂ ሰላቱ ወሰላም የተቀበለው ነው። ነብያችን ከጅብሪል ከአላህ ሱብሓነሁ ወተዓላ ያመጡት ነው። ፊቅሁ ማለት ነው። ፊቅሁ በዘመነ ሷሃባ አለ፣ ይጠቀሙበት ነበረ። በእሳቸው ስያሜ የተሰየመው በጣም አደራጅተውና ኡሱል መሰረት አዘጋጅተው በዓለም ስለበተኑት እንጂ አለዛ የእሳቸው አስተምሮት
ከሳቸው ላይ የተነሳ ነው ብለን የምናስብ ከሆነ ትክክል አይሆንም ማለት ነው። የሷሃባ አስተምሮት የነብያችን አለይሂ ሰላቱ ወሰላም አስተምሮ ስለሆነ ቀጥሎ ሲወርድ ሲዋረድ ወዲያታች መጣው እቅተሰርቱ على مذهب الإمام الشافعي رحمة الله تعالى عليه ያላህ እዝነት በሳቸው ላይ ይኑርና ወሪድዋኑሁ ውዴታውም የአላህ በሳቸው ላይ ይኑርባቸውና ይላሉ። እቅተሰርቱ ፊሂ በዚህ በሙኽተሰር ውስጥ አሳጠርኩኝ አላ ሶሒሂ አላ ዚክሪ ሶሒሂ ትክክለኛ የሆነችውን ሀሳብ በማንሳት አሳጠርኩኝ። ሚነል መዝሃቢ ኢማሙ ሻፊዒ ተሄዱበት መንገድ ከሄዱበት መስመር ሶሒህ የሆነችውን በመልቀም አሳጠርኩኝ ይላሉ። ያው እንግዲህ ሶሒህ ያልሆነ ትክክለኛ ያልሆነን ነገር በዚህ አላስገባሁም እዚህ ኪታብ ላይ እያሉ ነው። عند الرافعي والنووي رافعينا نووي ዘንድ የሆነውን ራፊዒም የኢማሙ ሻፊዒ መዝሀብ ተከታይ ናቸው። ነወዊም የኢማሙ ሻፊዒ መዝሀብ ተከታይ ናቸው። እንግዲህ ኢማሙ ነወዊ በዓለም ይታወቃሉ። ኢማሙ ነወዊ በተለይ እሳቸው ከ150 ሙአለፋት በላይ ኪታቦች ከ150 በላይ አሏቸው። በፊቅሁም መስመር ይታወቃሉ፣ በሐዲሱም መስመር ይታወቃሉ፣ በተፍሲሩም መስመር ይታወቃሉ። እሳቸው ተኢማሙ ራፊዒ በኋላ ናቸው። ኢማሙ ራፊዒ ራፊዕ እብኑ ኸዲጅ የሚባል የነቢያችን አለይሂ ሰላቱ ወሰላም ሶሃባ አለ። የዛ ዘርነት ስላለባቸው ከዛ የተወለዱ ስለሆነ ወደ እሱ ተጠግተው ተጠርተው ራፊዒ የተባሉት እንጂ ስማቸው አብዱል ከሪም እብኑ ሙሐመድ ኢብኒ አብዱል ከሪም ተብለው ይባላሉ። እንደ ቅጽል እንደ ቄንጥ ስም ግን አቡል ቃሲም በመባል ይታወቃሉ። ወሁኪየ ሚን ከራማት ልኢማም ራፊዒ ተኢማሙ ራፊዒ ከራማ አላህ ሱብሓነሁ ወተዓላ መከበሪያቸውን ተገለጸበት አንኛው አነ ሸጀረተን አضአት አለይሂ ዛፊቱ አብርታላቸዋለች። አንድ ጊዜ ማታ ወቅት ላይ ኪታብ እያበጁ እየጻፉ ባለበት ሰዓት የሚያበሩት ነገር በጠፋባቸው ጊዜ ዛፍ አብርታላቸዋለች። ወቀድ አኸዘ ረዲየላሁ አንሁ አልዕልመ አን ሙሐመድ ብን ፉደይል ኢማሙ ራፊዒ ሙሐመድ ብን ፉደይል የሚባል ሰው የፊቅህ ትምህርታቸውን ወስደዋል። ሙሐመድ ብን ፉደይል ሙሐመድ ብኑ የህያ ከሚባል ሰው ወስደዋል። ሙሐመድ ብኑ የህያ ከሙሐመዱ አልገዛሊ ወስደዋል። ሙሐመዱ አልገዛሊ ኢማሙ አልሐረመይን ከሚባሉ ሰው ወስደዋል። ኢማሙ አልሐረመይን አዋሊዲሂ ሙሐመድ አልጁወይኒ ሙሐመዱ አልጁወይኒ ከሚባሉ ከአባታቸው ወስደዋል። እሳቸው ሙሐመዱ አልጁወይኒ አን አቢ በክር ልቀፋል የመርወዝ ሰው ናቸው። ከእሳቸው ወስደዋል። አቡ በክር ልቀፋል አን አቢ ዘይዲን መርወዚ አገራቸው የሚገኙ አቡ ዘይድ በመባል የሚታወቁ ሰው ነበሩ። ከእሳቸው ወስደዋል። ወሆ አቡ ዘይድ የሚባሉት ሰው አን ኢብኒ ሱረይጅ እብነ ሱረይጅ ከሚባል ሰው ወስደዋል። ወሆ አን አቢ ሰዒድን አንማጢ አቡ ሰዒድ ከሚባል ሰው ወስደዋል። ወሆ አኒል ሙዘኒ አቡ ሰዒድን አንማጢ ተሸይኹል ሙዘኒ ወስደዋል። ሙዘኒ ከኢማሙ ሻፊዒ ወስደዋል። ኢማሙ ሻፊዒ ነብያችን ጋር ለመድረስ አንዳንድ ጊዜ በሶስት አንዳንድ ጊዜ በአራት ሰው ይደርሳል ማለት ግን ሰንሰለቱ እዚህ መካከል ላይ ችግር ያለበት የተቋረጠ አይደለም። በዛ አይነት መልኩ ነው ሰንሰለቱ የመጣው። አሁን ምንም መነሻ የሌለው ነገር መያዝ አይጠበቅብንምም አይገባንምም። ለምን እነሱ ሰው ሰንሰለቱ መነሻው ምን ላይ ነው ብሎ እንዳይል መነሻ የሌለው ነገር ነው እንደሚከተለው ብሎ እንዳይል እንኳ ሰንሰለታቸውን በዛ አይነት መልኩ አስቀምጠውልን ነብያችን አለይሂ ሰላቱ ወሰላም ጋር የደረሰ እንደሆነ የፊቅሁ ሰንሰለት እየገለጹልን ነው ያሉት። ከዚህ ውጭ ሰንሰለቱ የማይታወቅ ከሆነ አንድ ሰው ማንኝ ብሎ ማንን ተመርኩዞ እማን ላይ ቁሞ ሊያወራ ይፈልጋል። ስለዚህ አሁን ጊዜያዊ በጊዜው የመጡ አዳዲስ አስተምሮቶችን እንከተላለን የሚሉ ሰዎች በተለይ ዑለማ ነን የሚሉ አላህ ሱብሓነሁ ወተዓላ ሊፈሩ ይገባሉ። ዑለማ ናቸው ብሎ ሐሳባቸውን ለመቀበል ያስቸግራል። ግን ቅድሚያ ራሳቸውን አውቀው አላህ ሱብሓነሁ ወተዓላ ቢፈሩ ተገቢ ነው ይገባል እንላለን። ለምን እነ ኢማሙ ሻፊዒ ማየንቲቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ ከተባሉ ሰው ከነብያችን በተወሰነ ደረጃ ነው ልዩነታቸው ወርቀታቸው በሶስት ሰው ወይም በአራት ሰው የሚገናኙ ናቸው በሸኽ ደረጃ ማለት ነው። ስለዚህ ከዛ ጀምሮ ሰንሰለቱ
እየተቀጣጠለ እዚህ የደረሰልን መስመር እያለ የተቋረጠ መነሻው መድረሻው የማይታወቅ የዕልም ጥንካሬው ይሄ ነው የማይባልን ነገር ይዘን ሄድ አይገባንም። ወልኢማሙ ነወዊ ኢማሙ ነወዊ የሕያ እብኑ ሸረፍ ነው ስማቸው። አቡ ዘከርያ የሚባል ኩኒ ያላቸው አቡ ዘከርያ የዘከርያ አባት ማለት ነው። ያው ይሄ የቄንጥ ስም ነው፣ ኩኒያቸው ነው። አቡ ዘከርያ አንዳንዱን ሰው ዝም ብሎ ልጅም ሳይወልድ የከሌ አባት ብለው ስለሚጠሩት ነው እንጂ እሳቸው አላገቡም አልወለዱም። ሙሕይዲን ፈየሕያ እስሙሁ የሕያ የሚለው ስማቸው ነው። አቡ ዘከርያ ኩኒያቸው ነው። ሙሕይዲን ለቀባቸው ነው። ሊአነ አላህ አሕያ ቢሂ ዲነ ሙሕይዲን ያላቸው በጥቅል አላህ ስብሓነሁ ወተዓላ ዲነል ኢስላምን በሳቸው ሕያው አድርጎታል። ብዙ አስተምሮቶችን ለሰው ልጅ አበርክተዋል። ሐዲስ ሳይቀር አብራርተዋል፣ ሸርኸዋል። መተና ሐዲስ አዘጋጅተዋል። እነ አዝካረ ነወዊ የእሳቸው ናቸው። ትናንሽ ኪታቦች እንኳ ማለት ነው። አለዚያ እንደሚታወቀው እነ ነወዊ የኢማሙ ሙስሊም የሐዲሱ ሸርህ እሳቸው ያብራሩት ማብራሪያ ነው። ስለዚህ እነዛን ስላበረከቱ ዲነል ኢስላምን በእሳቸው አማካይነት አላህ ሱብሓነሁ ወተዓላ ሕያው አድርጎታልና የሕያ ተብለው ይጠራሉ። ወልመንሱቡ ኢለይ ቀርየቱን ሚን ቁረ ሻሚ እሳቸው እንግዲህ ነወዊ በመባል የተጠሩት ወደ ተወለዱባት አካባቢ ነዋ የምትባል አካባቢ እሷ ስለተወለዱ እሷ ሀገር ላይ ስለተወለዱ እሷም ሀገር ማን ውስጥ ያለች ነች? ዋና ግዛቱ ሻም በሚባል ሐውራን የሚባል አካባቢ የምትገኝ የሆነች ልዩ ሰፈር ነች። ለሶሪያ በጣም ቅርብ የሆነች አካባቢ ነች ይባላል። አንድ ቀን የሁለት ቀን ሙያ መንገድ ርቀት ነች ለሶሪያ ለዋና ከተማዋ ለዲመሽቅ ለሶሪያ መናገሻ ከተማ። ወሄ አላ ጠሪቅ ልሓጅ አሻሚ የሻም ሰው ወደ ሀጅ ሲመጣ የሚያገኛት መንገድ ዳር ቦታ የምትገኝ የሆነች ቦታ ናት፣ የተወለዱበት ቦታ። ወዓላ ቀብሪሂ ሸጀረቱን ዐዚማ እሳቸውም ተከራማቸው አንኛው ሲገለጽ አነሁ አضአ ለሁ እስቡዑሁ የግራ ጣታቸው ሌባ ጣት ወይም አጥሪ ጣት ብለን የምንላት እሷ አብርታላቸዋለች። እንደዚሁ ሌሊት በሚጽፉበት ሰዓት መብራት በጠፋባቸው ጊዜ ጣታቸው አብርቶላቸው ነበረ ኢማሙ ነወዊ። ወቀድ አኸዘ ረዲየላሁ ዐንሁ ዐኒል አልዕልመ እሳቸው ደግሞ የፊቅህ ትምህርታቸውን ከማን ያዙ? ዐኒል ከላሚ ሰላር ከሚባሉ ሰውዬ ከማል ሰላር ከሚባሉ ሰው ይዘዋል። እሳቸው ደግሞ ከማል ሰላር ዐኒል ኢማሚ ሙሐመድ ከሚባሉ ሻሚል የሚባል ኪታብ ያበጁተዋሉ። ሷሂበ ሻሚል በመባል ይታወቃሉ። ከእሳቸው ነው የወሰዱት። ወሆ ሙሐመድ ሷሂበ ሻሚሉ ደግሞ አኒ ሼኽ አብዱልገፋር ከሚባል ሰው ነው የወሰዱት። ሐዊ ሶጊር የሚባል ኪታብ አለ። የእሱ ሙአሊፍ ናቸው አብዱልገፋር ማለት። ወሆ ይሄ አብዱልገፋር ደግሞ አኒል ኢማም ራፊዒ ተኢማሙ ራፊዒ ኢማሙ ነወዊ ተኢማሙ ራፊዒ ጋር በአራት ሰው ነው ርቀታቸው፣ በአራት ሰው ከፍታላቸው ማለት ነው። ኢማሙ ራፊዒ ኢማሙ ነወዊ ለኢማሙ ራፊዒ የደረሳቸው ደረሳ አራተኛ ደረሳ ናቸው ማለት ነው። ስለዚህ አሁን እሳቸውም ከነብያችን ጋር ያላቸውን ግንኙነት ከኢማሙ ሻፊዒ ጋር ያላቸው ግንኙነት በዛ አይነት መልኩ ይገለጻል። አሁን እሳቸው ለኢማሙ ራፊዒ ደረሳ ናቸው። ኢማሙ ራፊዒ በኢማሙ ሻፊዒ ጋር ግንኙነት ያላቸውን በእሳቸው ሰነድ ላይ አንስተናል። የሁላቸውም ሰንሰለት ከማን መጣ? ከነብያችን አለይሂ ሰላቱ ወሰላም ነው የመጣው። ወቀድ ቃለ ባዕዱሁም ማሊሃ ሊልኢማም ነወዊ ለቂተ ኸይረን ነወይ ሆይ መልካምን ነገር አገኘህ፣ ወውቂተ ተጠበቅ ሚን ዓለሚል ጀዋ ወለቀነሻ ቢከ ዓለሙን ዓለም በአንተ ተንቀሳቀሰ፣ ብዙ ኢልም አግኝቷል ለማለት ነው። በዚህ ይገልጻቸዋል ኢማሙን ነወዊን። ጀዛሁ ላሁ ኸይረን አኒል ሙስሊሚን ቢተሽይድ ሃዘ ዲን ይህንን ዲን በማበጠናከራቸው በማበረታታቸው በሙስሊሞች አላህ ሱብሓነሁ ወተዓላ ጀዛቸውን ይስጣቸው። የነቢያችንንም ዓለይሂ ሰላቱ ወሰላም ሱናቸውን ሕያው በማድረጋቸው እንደዚሁም አላህ ጀዛቸውን ይክፈላቸው። ስለዚህ እንደ ራፊዒ ነወይና ራፊዒ ዘንድ የሆነን አሉ አሕመድ ብኑ ነቂብ አው አሃዲሂማ ወይም ተሁለት አንድኛቸው ዘንዳ የሆነን። ወቀድ አዝኩሩ ፊሂ በዚህ በኪታብ ውስጥ አንድ ጊዜ ያነሳለሁ። ቀድ ያው እንግዲህ ዑለማኡ ነሕው እንደሚያስቀምጡት አንድ ጊዜ ለተቅሊል ትመጣለች፣ አንድ ጊዜ ለተክሲር ትመጣለች። እዚህ ላይ ለተቅሊል ነው። ወቀድ አዝኩሩ
አንድ ጊዜ አነሳለሁ ኺላፈን ልዩነትን አነሳለሁ ፊ ባዕድ ሱወር ከፊል ትምህርቶች ላይ ከፊል መሳኢሎች ላይ ልዩነትን አነሳለሁ ወዛሊከ ይሄ ደግሞ ልዩነትን የማነሳው ይሄ ሊከሰት የሚችለው ኢዘ እኽተለፈ ተስሒሑሁማ ኢማሙ ራፊዒና ኢማሙ ነወዊ ሶሒህ የሚያደርጓቸው ነገሮች የተለያዩ ጊዜ ነው በመስአላ አንኛው ትክክል ነው የሚለውን አንኛው ትክክል አይደለም ሊሉ ይችላሉ ማለት ነው ይሄ ፈርዕ ስለሆነ ፈርዕ ላይ የዑለማዎች ልዩነት ስላለ ማለት ነው ስለዚህ ሙዕተበር ተሆነ ተደጋፊነት አለው ግን ሁሉም ሰው የተናገረው ሙዕተበር ነው ሁሉም ሰው የተናገረው ሸሪዓ ጋራ እስቲ ነጻዘር ተብሎ ታይቶ የማይገጥም ከሆነ የሚወርቅ ይሆናል በአጠቃላይ ማለት ነው እዕትባር የሌለው ትኩረት የማይሰጠው ሊኖር ይችላልና አሁን የነሱ ሶሒህ የተለያየ ከሆነ ልዩነቱን አነሳለሁኝ ልዩነቱን ታነሳ ግን ሙቀዲመን ሊተስሒህ ነወዊ ሙዕተመድ ያደረጉትን ቅድሚያ የተናገርኩ ቅድሚያ ያስቀመጥኩ ሲሆን ይላሉ ጃዚመን ቢሂ ሓለ ከውኒሂ ጃዚመን ቢሂ በሱ የቆረጥኩ ሲሆን እሱን የማበረታታ ሲሆን ኢማሙ ሻፊዒ በሄዱበት መዝሐብ ዙሪያ ሊከተሉት የሚገባው እሳቸው ሶሒህ ያደረጉት ነውና ከሐዲስ በኩል የተጠናከረ የሆነ ዘገባ የተጠናከረ የሆነ ክትትል እሳቸው አላቸው ተብሎ ስለሚታሰብ ነው ወየኩኑ ሙቃቢሉሁ ተስሒሁ ራፊዒ ኢማሙ ራፊዒ ሶሒህ ያደረጉት እሳቸው ትክክል ነው ያሉት ደግሞ በእሳቸው ሐሳብ ትክክል ስለሆነ ኢማሙ ነወዊ ሶሒህ ነው ያሉት ተቃራኒው ይሆናልና አንከተለውም እያሉ ነው እሳቸውም ያው ወደዛ ሐሳባቸውን አያዘነብሉም ምን ደረጃ ላይ ያለ እንደሆነ ስላወቁት ማለት ነው የኢማሙ ራፊዒ ንግግር ወቀድ ዘከረ ሙሰኒፉ እንደ ምሳሌ ባለመቱን ያነሳሉ ፊ ባቢል አዋኒ ሰለቃዎች የሚናገሩበት ቦታ ላይ አተዕቢራ ቢቂለ ወቂለ ከዛ በቂል እንደዚህ ነው ካሉ ያ ወቂለ ብለው የሚሉት የኢማሙ ራፊዒ ንግግር ነው ማለት ነው ሐይቱ ቃለ ሁናከ ወልሙደበቡ ቢዘሃቢ ይላሉ ወደፊት ያው በርዕሱ ይመጣበታል ወልሙደበቡ ቢዘሃቢ በወርቅ የተጣፈ ሐራሙን ሙጥለቃ በስድ ትንሽም ቢሆን ብዙም ለጌጥም ቢሆን ባይሆንም ክልክል ነው ይላሉ ወቂለ ከፊዶቲን እንደ ብሩ ነው ብሩ ላይ ዝርዝር ተቀምጧል ያንን ዝርዝር ተከትሎ ይሄዳል ወርቁም ብለው ነበርና ወቂለ ብለው ያመጡት ሐሳብ ግን ተቀባይነት እንደሌለው ያመለክታል ማለት ነው አንድ ቦታ ላይ ግን ወቂለ የምትለውን ሐሳብ ሳያመጡ የኢማሙ ነወዊን ሐሳብ ከተናገሩ በኋላ ፊል አስወሂ ይላሉ በሙዕተመዱ ቀውል ይላሉ ፊል አስወሂ ካሉ የዛ ግልባጭ የኢማሙ ራፊዒ ንግግር ነው ተቀባይነት አይኖረውም ብለው ይለይ መለያ ያስቀምጡለታል ማለት ነው ወሰመይቱሁ ይህንን ኪታብ ጠራሁት ይላሉ ዑምደተ ሳሊኪ ዑምደተ ሳሊክ የሚባል ስያሜ የሰጠሁት ዑምደተ ሳሊክ ዑምዳ ማለት መደገፊያ ነው ሳሊክ መንገድ የገባ ገቢ መንገድ ገቢ ነው ስለዚህ ለሱ ዑምዳ በየጠራሁት አንድ ሰው ወደ አንድ ሀገር ሊሄድ ሲፈልግ መንገድ ይጠይቃል በዛ መንገድ ከገባ አላው ሀገር ፈለገበት ሀገር ይገባል ማለት ነው ስለዚህ ይህንን ኪታብ የተማረ ሰው ወደሚፈልገው ወደሚያረካው ወደሚያስደስተው ይደርሳል ማለትን ያመላክታልና ዑምደተ ሳሊክ የገቢ መመኪያ በየጠራሁት ወዑደተ ናሲክ ለሚሰራ ሰው ዝግጅት ወይም የሚሰራ ሰው እቃ በየጠራሁት አንድ ሰው ውዱ ማድረግ ቢፈልግ ውሃ መያዣ እቃ ያስፈልገዋል ስለዚህ አሁን ዒልሙም እንደቃ ነው ክልክል የሆነ ነገርን የተፈቀደ የሆነ ነገር እንደገና ከራሃ የሆነ ነገር የማይፈቀድ የሆነ ነገር ቢሰራቸውም ባይሰራቸውም እኩል የሆኑ ደግሞ የማይቀጣባቸውም አጅር የማያገኝባቸው የሆኑ ነገሮች ሙባህ የሆኑ ነገሮችንም ያውቅበታል እና ማለት ነው ወሰመይቱሁ ዑምደተ ሳሊኪ ወዑደተ ናሲክ አለ ዑምደቱ ማ ይዕተመዱ ዐለይሂ በሱ ላይ የሚደገፉበት የሆነ ነገር ነው ፈአራደ ሙሰኒፉ አየኩነ ሀዘል መትኑ ዑምደተን ሊመን ተመሰከ ቢሂ ይሄ መትን ዑምዳዋ እሷን የያዛት የሰራባት ሰው መጠጊያ እንድትሆነው ከጅለው ነው በዚህ ስም የጠሩት ሊአነሁ ቀድ ኢሽተመለ አለ መሳኢል ሙዕተመደቲ ፊል መዝሀቢ ተሚሄዱበት ሊጓዙበት ተሚገባ መንገድ የሚከተሉት የሆነ የሚቀበሉት የሆነን ትምህርቶች ያካተተ የያዘ ነውና ዱነ ضعيፈቲ ደካማ ስትቀር ሳሊክ የሚባለው ሚነ ሱሉክ የተወሰደ ነው ወሰይሩ ጉዞ ነው ወልሙራዱ ሁና አሰይሩ المعنوي የዛሂር ካይሆን የማዕና የሆነ ባጤናዊ የሆነ ጉዞ ነው የተፈለገበት እንጂ ሰውየው ሲሄድ ሲንቀሳቀስ ለማለት አይደለም ወሆ ጠለቡሁ لمعرفه احكام الدين የዲንን ትምህርት ማወቅ የዲንን ትምህርት ማወቁ ያው ወደዚህ እየሄደ ነው ማለትን አያመላክትም ተቀምጦም ቢሆን ሲማሪያው ነው ማለት ነው بالجد والاجتهاد
ፈየሲሉ ቢሃዛ ኢለላሂ ተዓላ ወዲ አላህ ይደርሳል። ወይንጁ ሂነኢዚ ሚነል ሀላኪ ይህን ካደረገ አውቆ ከሰራበት ከጥፋት ይድናል፣ የሚፈልገውን ነገር ያገኛል። ቀጥተኛ መንገድን የገባ ሰው ወደሚፈልግበት ሀገር ሳይሳሳት ሳይደናበር እንደሚደርስ ሁሉ ማለት ነው። ወላሂ አስአል አላህ ሱብሓነሁ ወተዓላን እለምናለሁኝ። አይ አጥሉብ ሚንሁ ላሚን ገይሪሂ ከሌላ ካይሆን ከአላህ ሱብሓነሁ ወተዓላ እጠይቃለሁ። ወላሂ አስአል አስአሉላህ እንዳለ ነው። መፍዑል ቢሂን አስቀድሞት ነው። አላህ ሱብሓነሁ ወተዓላ ኢያከ ነዕቡዱ ወኢያከ ነስተዒን ያለውን እንዳስቀደመ ሁሉ ማለት ነው። አላህን እለምናለሁ ምን አየንፈዐ ቢሂ በዚህ በሙኽተሰር በዚህ በኪታብ መጥቀምን እለምነዋለሁኝ። ወሁወ አላህ ሱብሓነሁ ወተዓላ ሐስቢ በቂ የሆነ ጌታ ነው፣ የሚበቃኝ የሆነ ጌታ ነው፣ የምፈልገው የሆነ ነገር የሚሰጠኝ የሚያሟላልኝ የሆነ ጌታ ነው። ወኒዕመል ወኪል ምን ያማረ የሚመኩበት ነው። ቢማዕና አልመውኩሉ ኢለይህ ኒዕመል መውኩሉ ኢለይህ ወደ እሱ ከሚጠጉበት ሁሉ ምን ያማረ የሆነ የሚጠጉበት ነው አላህ እያሉ ነው ያሉት። አላህ ሱብሓነሁ ወተዓላም ፈኒዕመል መውላ ወኒዕመል ነሲር ብሎ እንደሚል ሁሉ በቁርአን ማለት ነው። ከዚህ በመቀጠል ምን ይላሉ? ኪታቡ ጦሃራን ያነሳሉ። ኪታቡ ጦሃራ እንደ ሉጋ እንደ ቋንቋ ከተወሰደ ኪታብ የሚለው ራሱ ሉገተን አዶሙ መሰብሰብ ማገናኘት ነው። ዩቃሉ ከተበ ከትበን ወኪታበተን ወኪታበን ተብሎ ይባላል። ከዚህ በመነሳት ዩቃሉ ተከተበት በኑ ፉላኒን ኢዘ ኢጅተመዑ የተሰበሰቡ ጊዜ ያኔ ሰው ልጆች ተከተበት በኑ ፉላን ይባላል፣ ተሰበሰቡ ለማለት ነው። ስለዚህ ይሄም ፊደሎችን ቃላቶችን ሰብስቧልና ኪታብ የሚበር ስያሜ ይሰጠዋል። እንደ ዑለማዎች ልምድ ከሆነሳ የስሙን ሊጁምለቲ ሙኽተሰቲ ሚነል ዒልሚ ታውቃት የተለየች ስለሆነች ለጥቅል ስም ነው። ርዕሶችን ሊይዝ ይችላል፣ ፈስሎችን መለያዎችን ሊይዝ ይችላል በብዛት ማለት ነው። ጧሃራ የሚለው ውስጥ ከሉጋ አንጻር አነዟፈቱ መጸዳዳት ነው። ጧሃራ ከሆነ ነገርም ቢሆን ወልኹሉሱ ሚነል አድናስ ተቆሻሻዎች መጥራት ነው። እንደ ሸረ ከሆነ ግን ረፍዑ ሀዲየቲን መጭን ነገር ማንሳት ነው። አው ኢዛለቲ ነጅሲን ወይም ነጃሳ ነገር ማንሳት ነው። አው ማፊ ማዕነሁማ ወዓላ ሱረቲሂማ ከተየሙሚ ወልአቅሳሪል መስኑና ሱና ትጥበቶችን ይመስል ተየሙምን ይመስል ውዱ ማደስን ይመስል ሁለተኛ ሶስተኛ እጥባትን ይመስል እነዛን ሁሉ ፈየ ሻሚለቱ ሊአንዋኢ ጦሃራ ወበደአ አልሙሰኒፉ ቢተቅሲሚል ሚያሂ። ስለዚህ ጧሃራን ካነሱ በኋላ የሚጸዱ ነገሮችና እንዴት እንደሚጸዱ ከማንሳታቸው በስተፊት ውሃዎች በስንት አይነት መልኩ የሚከፈሉ መሆናቸውን ለመግለጽ የሱን በመከፋፈል ይጀምራሉ። ውሃዎች ለስንት እንደሚከፈሉ በሚቀጥለው ደርሳችን የምናሟላ ይሆናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።